በሕይወት ሰሌዳ ላይ የማይታተም ቀለም፣ በልብ ጓዳ የማይቀበር ሚስጥር የለም። እኔም ድምፄን ከብዕር ቃላት ጋር አዋህጄ ስሜትን የሚኮረኩሩና ሕይወትን በመስታወት የሚያሳዩ ትረካዎችን ወደ እናንተ አደርሳለሁ። ማንነቴን ከታሪኩ ጀርባ ሰውሬ የቃላትን የጥበብና የሕይወትን እውነታዎች ብቻ የጋራ ቋንቋችን እናደርግ ዘንድ ጥሬን አቀርባለሁ። ዛሬም አንዲት ሴት የሕይወት ውጣ ውረድ፣ ክህደት፣ ፍቅርና ጽናትን የተመለከተ ድንቅ ትረካ ይዤላችሁ ቀርቤያለሁ። በዚህ የጥበብ ማዕድ አብራችሁኝ እንድትቆዩ ዘንድ በታላቅ አክብሮት እየጋበዝኩ በቀጥታ ወደ ታሪካችን እንለፍ። ልዑል ለሕክምና ወደ አሜሪካ ሲሄድ ቤቲም ሸኝታው ተመልሳ ባህር ዳር ሄደች። ለሳራ የሚሆነውን እያለቀሰች ነገረቻት። ሳራም ልዑልን እስከ መጨረሻው እንደማታየው ስታረጋግጥ ሰማይ የተደፋባት መሰላት። ቤቲን አልቅሳ ስራ እንድታስገባት ለመነቻት። ቤቲም በሐዘን ለተጎሳቆለች ሴት ስራ መፈለግ ቀላል እርዳታ ነበርና ባህር ዳር ማርያም ቤተክርስቲያን የሚያገለግሉ አባት ነገረቻቸው። ቄሱን በነጋታው ለቤቲ ደውለው የነፍስ ልጃቸው የሆነች አንዲት እናት ልጆቻቸው ሁሉ ውጭ ስለሚኖሩ ባሏም ከሞተ ስለቆየ ከብቸኝነት የምትገላገላቸው ሳራን በደስታ አብራቸው እንድትኖር መፍቀዳቸውን ነገሯት። ሳራም ከሴትዮዋ ጋር መኖር ጀመረች። ሳራ በዚህ እድሜዋ ስቃይን ማሳለፏና ለፍቅር ስትል ራሷን መስዋዕትነት ማቅረቧ እማማን ከልባቸው እንዲወዷት አደረገ። ቤቲም ትምህርቷን መማር ቀጠለች። ሳራ እማማን እንደ እናት ነው የምታያቸው። እሳቸውም ሳራን ከነ ልጇ እንደ ልጅ ፍቅር ይሰጧታል። ቀናት ለሳምንታት፣ ሳምንታት ደግሞ ለወራት ተራቸውን አስረከቡ። ሳራ ልጇ ድክ ድክ ማለት ጀመረ። እማማ የሳራ ልጅ በአምላክ አሉት። በአምላክ ልዑልን እንደሚመስል ያየው ሰው ሁሉ ይናገራል። ለዚህም ነው ሳራ ልጇን ባየችው ቁጥር በትዝታ ልዑል ጋር የምትነግደው። እማማ ሳራን የሕግ ትምህርት እንድትማር ግፊት አረጉባት። ሳራም ሕግ ሳልማር ፍርድ መስጠት ትፈልጋለሁ፣ ቅድሚያ እንጀራ እናቴን ገላታለሁ ስትል እማማ ተቆጥተው ክርስቶስ የሞተው ለኃጢአታችን መሆኑን አትርሺ፣ የበደሉንን ይቅር ማለት የጠሉንን መውደድ ትልቅነት ነው፣ ነገ ዓላማሽን አሳክተሽ ማየት በራሱ ለጠላቶችሽ ሞት ነው ብለው መከሯት። ሳራ እናት በማግኘቷ ለፈጠራት ምስጋና አቀረበች። ሕይወት ቀጠለ። ሳራም እየቆየች ልዑልን ትረሳዋለች ሲባል ጭራሹኑ ከሱ ውጭ ማሰብ ተሳናት። ይሄን ቤቲ ለእረፍት ስትመጣ ጠብቃ አዲስ አበባ ሄደው የልዑልን ሁኔታ ከቤተሰቦቹ መስማት እንደምትፈልግ ነገረቻት። ቤቲም ተስማምታ ሄዱ። ከዛም አዲስ አበባ እንደደረሱ ሳራ አንድ ሐሳብ መጣላት። ራሷን ቀይራ እነ ልዑል ቤት ገብታ እናትየው ለቤቲ ስለ ልዑል ሲያወሩ መስማት ፈለገች። ከዛም ከቤቲ ጋር ተመካክረው ሳራ አይኗ ሲቀር ሙሉ አካሏን ሸፍና የእስልምና እምነት ተከታዮች የሚለብሱትን ኒቃብ ለበሰች። ስሟንም ቀየረች። ደርሰው ሲያንኳኩ የልዑል እህት በር ከፈተችና ለቤቲ ሞቅ ያለ ሰላም ተሰጠቻት። ሳራንም ጨብጣ ግቡ አለቻቸው። ልክ ገብተው ወደ ሳሎን ለመዝለቅ ጫማቸውን እያወለቁ እያለ እኔማ እኮ እንደ ሰይጣን ለመለያየት ያልፈጠርኩት ነገር የለም፣ መጨረሻ እንዲህ ሊሳካ እያሉ ይሳሳቃሉ። ቀላል አንቺንም አንከራተትኩሽ። የሁለት ሴቶች ቃለ ምልልስ ነው። አንዷ የልዑል እናት ስትሆን፣ አንዷ ደግሞ ለሳራ ድምጿ አዲስ አልሆነባትም። እየኖርን እያለማ ራቁቴን ደረቱ ላይ ተኝቼ እያለ እሷ ስትገባ እሱ ነቅቶ ካሁን በጥፊ አጮልኝ ስል እሷ ጎተት እያለች አልገባችም መሰለሽ አለች። አሁን ሳራ አረጋገጠች። ይሄ ድምፅ ራሔል ነው። ሰውነቷ ተንቀጠቀጠ። ይሄኔ ግቡ እንጂ አለችና የልዑል እህት ቀድማቸው ገባች። ማሚ ቤቲ ናት የልዑል ጓደኛ አለች። የልዑል እናትም ተነስታ ሰላም አለቻት። ቤቲም ፈገግ ብላ ሶፊ ትባላለች አለች ወደ ሳራ እያየች። ሳራ ግን ሶፋው ላይ እግሯን ሰቅላ የተቀመጠችውን ራሔልን እያየች ፈዛ ቀረች። ይሄኔ ቤቲ ሶፊ ልዑል ብዬ ያጫወትኩሽ ልጅ እናት ናት፣ ሰላም በያት አለች እየተርበተበተች። ሳራም እንደምንም ቀልቧን ሰብስባ እሺ ብላ እጇን ለልዑል እናት ዘረጋች። ተቀምጠው ማውራት ቀጠሉ። ልዑል እንዴት ሆነ አለች ቤቲ። ፈጣሪ ይመስገን ድኖ ከአባቱ ጋር ሀገር እየጎበኘ ነው አለች። ሳራ እንባዋ ቢመጣም እንደምንም ብላ ተቆጣጠረችው። ደስ የሚል ዜና ነው የልዑል እናት አለች ቤቲ። እሷ ሳራ ብትሆን ምን እንደምትሆን እያሰበች ቀጥላም እና መቼ ይመለሳል ጠየቀች። ኧረ አይመለስም፣ በነገርሽ ላይ እሷ የልዑል ሚስት ናት፣ ነፍሰ ጡር ነች። ቀኗ ሲደርስ እዛው ሄዳ ተወልድና አብሮ ይኖራሉ። ሳራ ይሄንን መቋቋም አልቻለች። ቤቲ እንሂድ ብላ ተነሳች። ቤቲም ደንግጣ እንሂድ እንዴ ለካ ሰው ይጠብቀናል ብላ ሳራን ተከተለቻት። ተያይዘው ሲወጡ ሳራ እንደ እብድ እያደረጋት ነበር። የልዑል እናት አንድ ነገር ጠርጥረው እስቲ ብቅ ብለሽ እያቸው አለች ልዕልናን። ልዕልናም ተከትላ ስታያቸው ሳራ እመኚኝ ቤቲ እነዚህን አውሬዎች ጨርሳቸዋለሁ ብላ ፊቷን የሸፈነችበትን ልብስ ስታወልቅ ተመለከተቻት። ሳራ እንደነበረች ለእናቷ ሩጣ ነገረቻት። የልዑል እናትም ከት ብላ በመሳቅ እርሟን አወጣች በእኛ አለች። ሳራ ባህር ዳር ላለመመለስ ወሰነች። ቤቲ ምንም ማድረግ ስላልቻለች ወደ ባህር ዳር ተመለሰች። ሳራ ግን በቅርብ ርቀት ሆና ራሔል መከታተል ጀመረች። ደግሞ ሕይወቷ ተመሰቃቀለ። መጠጣት፣ ማጨስ ጀመረች።
ታዲያ አንድ ቀን ሳራ መጠጥ ጠጥታ ሞቅ ብላት አስፓልት ዳር ላይ ወክ እያረገች የጨረቃዋ ድምቀት ከአስፓልቱ ዳር ፓውዛ ጋር ተደምሮ ምሽቱ ቀን መስሏል። ይሄን የራሔል ከልዑል እህት ጋር ወደ ቤት እየሄደች አገኘቻቸው። ሳራም ልክ ስታያት ሰውነቷን ነዘራት። እንዴትና በቀል አይምሮዋን ሞላው። በእርምጃ ተከትላ ውሃ ቦይ ጋር ስትደርስ ያደናቀፋት መስላ ገፈተረቻት። ራሔል ተዘረረች። ሆዷ የከፋ ነፍሰ ጡር ስለሆነች ወዲያው በደም ተነከረች። ጩኸት አካባቢውን አወከው። በአቅራቢያቸው ያሉ ፖሊሶች ሳራን ያዟት። ፖሊሶቹ ይዘዋት አምቡላንስ ተጠርቶ ራሔል በፍጥነት ወደ ሆስፒታል ወሰዷት። ሳራም ይቅርታ ሳላውቅ ነው አለች ለፖሊሶቹ። ፖሊሶቹም ተበዳዩ ክስ ካልመሰረተችብሽ ትፈቻለሽ፣ ካለበለዚያ ግን አሳክሚ ብቻ ነው የምትበየው። ባጭሩ ግን እሷም ነፍሰ ጡር በመሆኗ እሷም ሆነች ጽንሱ ምንም እንዳይሆኑ ጸልይ አላት ፖሊሱ። ሳራም እለፊቷን ደም አስመስሎታል። ሕይወቷ ተመሰቃቅሎ የኔን ስቃይ እንዲገባ ሳላደርጋት አልታሰርም አለች በልቧ። ድንገት ይሁን በበቀል ተነሳስታ እንዲሁም ራሔል ላይ የደረሰው አደጋ አስከፊ የሆነ ይሁን እስኪጣራ ማረሚያ ቤት ገባች። ራሔል ልጁን ካለቀኑ ቢሆንም በሰላም ተገላገለች። ሳራ ላይ ግን ክስ መመስረት እንደማትፈልግ ገልጻ ሳራን እንደፈለጋችሁ አድርጓት አለች ራሔል። ከቀናት በኋላ ከሆስፒታል ወጣች እና ልዑል ቤት መታረስ ጀመረች። ሳራንም በዋስ ለቀቋት። በሰዋቱ ዋስ የሆናት ደግሞ የሁል ጊዜ ባለውለታዋ ብዙነህ ነበር። ሳራ ልጇ በጣም ስለናፈቀቻት ባህር ዳር ሄደች። ብዙነህም በተፈጠረው ነገር ሁሉ አዘነ። ልዑልን ኢንተርኔት ላይ ፈለገው። በእርግጥ ራሔል ከልዑል ወለደች። ልዑል መጥፎ ሰው ነው ሲል ደመደመ። ሳራ ቤት ዘግታ እያለቀሰች ወራት ተቆጠሩ። ቤቲ ምርቃቷ ደረሰ። በዚህ መሃል ነበር ልዑል ወደ ኢትዮጵያ መጥቶ ከራሔል ጋር ሊጋቡ መሆኑን የተሰማው። ይሄን የሳራ ራሷን ለማጥፋት ትፈልግና ልጇን ስታስብ ሐሳቧን ትቀይራለች። ይህች ዓለም የአጭበርባሪዎች ናት ስትል ፈጣሪዋን ካደች። የፈጠራት አምላክ የሰጣትን ሁሉ ሲነሳት እንጂ የሳጣትን ሲሰጣት አይታወቅም። ለዚህም ነው አምላክ የለም ብላ የወሰነችው። ታዲያ እማማ ሳራን ወደ ራሷ ተመልሳ ጥሩ ሕይወት እንድትኖር መድከም ጀመሩ። የልዑል ሰርግ 2 ሳምንት ቀረው። ይህን የእማማ ከሀገር መውጣት እንደምትፈልግ ነገረቻት። እማማም ለምን ጥለሽኛል አሉ። እንዲያውም እሷ መንፈሷ እንዲታደስ ለልጇም እንድትኖርለት ሲሉ በደስታ እስራኤል ወዳለው ልጃቸው ሊልኳት ፕሮሰስ ጀመሩ። ሁሉም ሰው ግን በልዑል ተገርሟል። በተለይ በጣም እንደሚፋቀሩ የሚያውቁት ሁሉ እንዴት ልዑል ሳራ ላይ ይማግጥባታል፣ እንዴት በአዲስ ሴት ይቀይራታል ሲሉ መነጋገሪያ ያደረጉት። ቤቲ በተመረቀች በወሯ ሳራ ወደ እስራኤል ሄደች። ልጇን ከእናት በላይ ለሆኑላት እማማ ትታ ነበር ሄደችው። የመጨረሻ ሽኝቷ ቀን እማማ እንዲህ አሉ። ሳራ ልጄ ዛሬ ማህተብሽን አርጊ፣ ምክንያቱም ፈጣሪሽን መካድ ልክ አይደለም። እመኚኝ፣ ይህ ቀን አልፎ ልዑል ተሳሳተ እንዳልሽው ሁሉ ስህተቱ ያንቺ ሆኖ ልታገኙ ልትጸጸች ትችያለሽና ልጄ እመኚኝ፣ ፍቅር ሲፈርድ አያዳላም፣ ፍቅር ደግሞ የፈጠረን አምላክ ነው። ሳራም የበጠሰችውን ማህተብ መልሳ እያረገች የእማማን ጉልበት ስማ ልጇን አደራ ብላቸው ሄደች። ልዑል መጥቶ ሰርጉ ተደገሰ። የሚገርመው ራሔልን ሳራ እያለ መጣራቱ ሳያንስ ልጃችን ገና እስካሁን ጤንጥዬ ነች። ደስ ሲል ብዙም ጥየሽ አልቆየሁም አይደል? ደግሞ እነማሚ እንደዛ ሊለያዩን እንዳልነበር ዛሬ እንዴት እንድንጋባ ፈቀዱ እያለ አከታትሎ ይጠይቃል። ግራ የተጋባች ራሔል የአእምሮ ሐኪም ስታማክር ልዑል በደረሰበት በሽታ 80% የመርሳት በሽታ ገጥሞት ነው። ማድረግ ያለብሽ ሳራ የሚላትን ሴት አስመስለሽ ሳታስነቂ መኖር ነው ሲል አረዳት። ይህ በዚህ አላበቃም። ራሔል ዱብዳ ገጠማት። ልጇ በጠና ታመመ። ይሄን የሆስፒታል ሲሄዱ ወላጅ አባቱ ደም በአፋጣኝ ያስፈልገዋል ተባለ። ልዑልም እኔ አባቱ ነኝ ብሎ ደም ሊለግስ ሲነሳ ራሔል ራሷን ስተወደቀች። ራሔልን ዶክተሮቹ አንስተው ውሃ አደረጉላት። ከዛም ከ30 ደቂቃ በኋላ ነቃች። ይሄን የዶክተሮቹ ራሔል ያለ ምክንያት እንዳልወደቀች ስለገባቸው ምን እንደሆነች ለብቻዋ ጠየቋት። እሷም ልዑል የልጇ አባት እንዳልሆነና የልጇ አባት ሌላ መሆኑን ይሄንንም ልዑል እንደማያውቅ ካወቀ ግን ቤተሰቦቹም ሆነ እሷ ላይ ጉዳት እንደሚያደርሱባት ነገረቻቸው። ይሄኔ የልጇ አባት ማግኘት ከቻለ በሚስጥር እሱ እንደለገሰው ተደርጎ ልጇ እንደሚያድንላት ነገሯት። ራሔል ብዙ ነገር ደወለችለትና ልትነግረው የምትፈልገው ሚስጥር እንዳለ ነገረችው። ብዙነህ ራሔልን ለመጀመሪያ ጊዜ ያወቃት ልትደፈር ሙከራ ሲደረግባት ልዑል አስጥሏት ከዛ ሲታሰሩ እሱን ለማስፈታት ስትሯሯጥ ብዙነህ አግዟት ነበር። ከዛም አንድ ላይ ሳራን ፍለጋ ሐረር ሄደው ነበር። ታዲያ በዚህ መሃል ብዙነህ ራሔልን የፍቅር ጥያቄ አቅርቦላት አልተሳካለትም። ከዛ ግን ሳራ ላይ ባሴረችው ሴራ ከልቡ ጠልቷታል። ዛሬ እንደምትፈልገው ስትነግረው አመነታ። ሊያገኛት ባይፈልግም ሚስጥሩን መስማት ግን ፈለገ። እናም ቦታ ተቀጣጥረው ተገናኙ። ብዙነህ ሲያያት ሳራንና ልዑልን አስቦ እዛው ንቅ ቢያደርጋት ደስ ይለው ነበር።
ያለመደባትን ስታየው ፈገግ ብላ ቡዜ እንዴት ነህ አለችው። ብዙነህም ፈጣሪ ይመስገን፣ እባክሽ ቀጥታ ወደ ጉዳይሽ ትገቢልኝ አላት። ችግር ውስጥ ነኝ ማለቴ እርዳታህን እፈልጋለሁ አለችው። ከት ብሎ እየሳቀ አንቺም ችግር ይገጥምሻል እንዴ? እንባዋ እየፈሰሰ ልጄ ሊሞትብኝ ነው የወላጅ አባቱ ደም ካልተገኘ ስትል አቋርጧት እና ይሄ እኔን ምን ይመለከተኛል አለ። አውቃለሁ ተቀይመኛል፣ ግን ትዝ ይልሃል ልዑል ሊፈታ አንድ ቀን ሲቀረው ሁለታችንም ሰክረን አብረን አድረን ነበር። ደነገጠ። አልገባኝም። እናማ ልጁ ያንተ ነው እባክህ ማንም ሳይሰማ ለልጅ ስትል ብላ ተናግራ ሳትጨርስ ተነስቶ በጥፊ ያጮላት። ከስህተትሽ የማትማሪ አውሬ፣ ከጥቅምሽ ውጪ ለሰው ሞራል ቅንጣት ታህል እንኳን ርህራሄ የለሽም። ቆይ እንዴት ብታስቢ ነው እወድሻለሁ ስልሽ አይንህን ላፈር ብለሽኝ ዛሬ ልጅ ምናምን ስትይ አምኜ የምቀበልሽ? ድሮም ልዑል እንዳላሰርገዘሽ ጠርጥሬ ነበር። በጊዜ አባቱን ፈልጊ ብሎ ጥሏት መንገድ ጀመረ። ራሄል ቀወሰች። ሩጣ ተከትለው እግሩ ስር ተደፍታ ለመነችው። የሰው ሁሉ አይን እነሱ ላይ አተኮረ። ከዛም ተነሺ አላትና አንድ ነገር ልንገርሽ፣ ልጁን እንዳልሽው የኔ ከሆነ አድነዋለሁ፣ ግን ይህን ሁሉ ነገር ቅድሚያ ለልዑል ትነግሪዋለሽ። ሳራን ምን እንዳረግሻት አንድ በአንድ ታስታውሻለሽ አላት። ይህን እንዳደርግ ያዘዘችኝ እኮ እናቱ ናት። እመነኝ፣ እኔ ልዑልን አፈቅረው ነበር እንጂ ህይወቱን መበጥበጥ አልፈልግም። እናቱ ግን በታመመችው እናቴ ይዘኝ ልዑልን ከሳራ እንዳለያየውና ከሱ እንዳረግዛ አዘዘችኝ። እኔ ማንም አልደፈረኝም። ሁሉም ድራማ ነበር። ልዑል በማያውቀው ነገር የታሰረው ፖሊሶቹን ከፍላቸው ነው። ብዙነህ በግርምት ይሰማት ጀመር። ከዛ ግን ልዑል ፈጽሞ ሳራን መክዳቷም ሆነ ሌላ ሴት አቅፎ ማደር እንደማይችል ስረዳ አንተን አሳሳትኩ፣ እናም አረገዝኩለት ብዬ ለእናቱ ስነግራት በጣም ተደሰተች። ይሄው ነው ሚስጥሩ። ይህን ሚስጥር ለራሴ ራሱ ደግሜ ማውራት አልፈልግም ነበር ግን አለችና ዝም አለች። ብዙነህ ግራ ገባው። በማን ላይ ምን መፍረድ እንዳለበት ተጠራጠረ። የልዑል እናት ግን ምን አይነት ርኩስ ነች? በስንት ሰው ህይወት ላይ ነው የምትጫወተው? ልጄ የኔ አለመሆኑ ተነግሮኝ ከማመን በላይ ምን ሞት አለ? ብዙነህ ራሄልን ትቷት ቤቱ ሄዶ ማሰብ ጀመረ። ሳራ ልዑል የገዛ ልጁ ሁሉንም በአይነ ህሊናው እየሳለ ማልቀስ ጀመረ። አሁን ግን መፍጠን ላለበት ነገር መፍጠን እንዳለበት ወሰነ። በነጋታውም ሆስፒታል ሄዶ ልጁን ለማዳን ደም ሰጠ። ይሄኔ ብዙነህ በጣም ፈራ። ለልዑል መናገር እንዳለበት ልቡ ያውቃል። በዚህም ለመናገር ወስኖ ልዑልን ሊያገኘው ስልክ ሲደውል ስልኩ ጥሪ አይቀበልም። ይሄኔ ቤታቸው ሲሄድ ቤቱ በለቅሶ ተሞልቷል። ደንግጦ ምን እንደተፈጠረ ሲጠይቅ ልዑል ልጅክ አይደለም ሲባል ተናዶ የት እንደገባ አይታወቅም። ይሄኔ ብዙነህ እንዳልቸኩል ብዬ አረፈድኩ አለ በቁጭት። ራሄል የልዑልን እናት ዶክተሮቹ ተሳስተው እንደነበረና አሁን ግን በልዑል ደም ልጇ እንደተረፈ ነግራ አሳመነቻት። ይህን ሲሰማ ብዙነህ በንዴት እንባቸው እንደ ጎርፍ የሚወርደውን የልዑልን እናት ወይዘሮ ለምለም አለ። በድንጋጤ ክዋለች። ቤት ውስጥ ያሉትን ሁሉ ወደ ብዙነህ ዞሩ። እሱ የልዑል እናት ለመሆኑ ፈጽሞ አይመጡም። ኧረ የማንም እናት፣ ምክንያቱም እናትነት አልገባዎትም። እናት ማለት ከሷ ይልቅ የልጇን የምታስበልጥ ናት። እርሶ ግን ይቅርታ እንዲህ መናገር ከሌለብኝ ግን እውነቱ ይህ ነው አለ። ይሄኔ ለምለም ተነስተው ጋጠ ወጥ ነህ፣ እንዴት እንደዚህ ትናገራለህ? አለች። እኔ ለሴት በተለይም ለእናት ክብር ስላለኝ ነው እንጂ የልጅ ልጆትን እንዲህ ባልቀጡ ነበር። የልጆት ልጅ የወለደችው ሳራን ለጅብ ሰጥተው ሲል የቤቱ ስልክ ጥሪ አስተጋባ። የልዑል እህት ስልኩን አንስታ ሃሎ አለች። ቀጥላም ዳዲ እኔ አላምንም፣ ሰርፕራይዝ ልታረገን ነው አለች። ሁሉም ዞሮ ሲመለከቷት ማሚ ዳዲ ኤርፖርት ከሁለት ሰዓት በኋላ እደርሳለሁ አለችና ስልኩን ዘጋችው። ተመልሰው ወደ ብዙነህ ሲዞሩ ወጥቶ ሄዷል። ራሄል ደንግጣለች። ነገሮች ሁሉ ተወሳሰቡና ህሊናዋ ተረበሸ። እውነቱን አፍረጥርታ መናገር አማራት። የልዑል እናት ውስጧ በጭንቀት ታመሰ። አባቱ ልዑልን እንደ እንቁ ነው የሚያየው። አሁን ሲመጣ ልጅህ ጠፍቷል ቢባል ምን ሊፈጠር እንደሚችል መገመት ቀላል ነው። ይህ በእንዲህ እንዳለ የልዑል አባት ከአሜሪካ መጣ። ሁሉም ለመናገር ፈርተው ስለ ልዑል ውሸት መጠንሰስ ጀመሩ። በእቅዳቸው መሰረት ልዑል ከጓደኞቹ ጋር ወጣ ብሏል አሉት። የልዑል አባት ምንም ሳይመስለው ቀረ። እንዲያውም ተውት ይዝናና፣ ግን የልጄ ልጅ ማየት እፈልጋለሁ አለ። ይሄኔ ሁሉም ሰው በደስታ ራሄልን ጠርተው ሊያስተዋውቁት ጉድ ማለት ጀመሩ። የልዑል አባት ራሄልን ሲያያት ምንም ፈገግታ አልታየበትም። ይህን የተመለከቱት የልዑል እናትና እህት ግራ ተጋብተው አባዬ እሷ እኮ የወንድሜ ሚስት ናት፣ ሕፃኑ ደግሞ ልጃቸው ነው አለች። የልዑል አባት ይሄን እንደመቆጣት ብሎ የልጄ ልጅ ትልቅ እንደሆነች አውቃለሁ። አሁን ግፋቢል 3 ዓመት ይሆናታል። ስለዚህ ልትዋሹኝ ፈልጋችሁ ነው ወይንስ ምን ሆናለች አለ። ሁሉም ደነገጡ። ራሄል የገዛ ምራቋ አነቃት። በነጋታው ጠዋት ተነስተው ሳራን ማፈላለግ ጀመሩ። ልዑልንም እንዲሁ። ግን አየዋቸው የሚል ሰው ጠፋ። አፋልጉኝ ብሎ ፎቶ መስቀል ቀራቸው። ከቀናት በኋላ ራሄል እንደምንም አይኗን በጨው አጥባ ብዙነህ ቤት ሄደች። ልክ ስትገባ ያልጠበቀችው ክስተት ገጠማት። ልዑል ብዙነህ ቤት ተቀምጧል። ልብሱ ላይ ከመብከቱ አልፎ
ተቀዳዷል፣ ራሱን ጥሏል። ደንግጣ ደርቃ ቀረች። ልዑል ልክ ሲያያት ውጪ ሲል ጮኸባት። ብዙነህ እውነቱን ነው ውጪ፣ ወይንስ ደግሞ ምን ልታረጉት ፈለጋችሁ ከዚህ በላይ አለና እየጎተተ አስወጣት። የታገኘው አለች እንባዋ እየቀደመ። ምን አገባሽ? ልዑል አሁን ሁሉንም ማስታወስ ይችላል። ሳራን እንጂ እንዳንቺ አይነቷን ሰይጣን አይፈልግም። ካሁን በኋላ እንዳትደርሱብን ሂጅ እባክሽ አላት። አባቱ ሊያዩት ይፈልጋሉና ልዑል እኔ ማንንም ማየት እንደማልፈልግ ንገሪያቸው፣ ደግሞ ልንገርሽ ሲል ብዙነህ ካፉ ነጥቆ የት እንዳለ ልጁ ለአንድ ሰው ትንፍሽ ብትይ እደፋሻለሁ አላት። ራሔል ፈርታ ልዑል የት እንዳለ ለማንም ሳትናገር ቆየች። አባትየው ልጄን አምጡ ሲል ቤቱን ቀወጠው። ይህ በእንዲህ እንዳለ ነበር ታዲያ እማማ ሳራ ስትደውል ጠብቀው ልጇ ስለታመመች ዛሬ ነገ ሳትል ሀገር እንድትመጣን አጥብቀው ነገሯት። ሳራም ልጇ በጠና መታመሟ ስላሳሰባት ሀገር ለመመለስ ወሰነች። ግን ደግሞ ሳራ ከእማማ ልጅ ሳሚ ጓደኛ ፍቅር በጀመሯን ለቤቲ ነግራታለች። ከሳምንት በፊት ነበርና ቤቲ ለማንም ሳትናገር ጸጥ ብላለች። ሳራ ከሳሚ ጋር ፍቅር የጀመረችው የሚያደርግላት እንክብካቤ ተስባ ነው። እናም ምንም እንኳን ባታፈቅረውም ሰው ሀገር ላይ ብዙ ውለታ ስለዋለላት የፍቅር ጥያቄውን አለመቀበል አልቻለችም ነበር። ታሪኩን ይሄን ያህል ካያችሁት ወዳችሁታል ማለት ነው። እኔንም ለማበረታታት እናንተም ቀጣይ ክፍልና አዲስ ታሪኮችን ስለቅ እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቷን ይጫኑና ቤተሰብ ይሁኑ። ሐሳብና አስተያየት ካላችሁ በኮሜንት አሳውቁኝ። ታሪኩ ለሌሎች ሰዎች እንዲደርስ ላይክ ማድረግ እንዳይረሳ። ደህና ሁኑልኝ።